የቅዳሜ የህዳር 20 2018 ዓ.ም የኢሲኤን ቴሌቪዥን የዕለቱ ዋና ዋና ዜናዎች ቲክቶከር አዶናይ ብራንድ አምባሳደር ተደረገ። አፍሮሃብ ኢትዮጵያ ኢቨንትስ ድርጅት በኢትዮጵያ ወጣት ተጽዕኖ ፈጣሪ የሆነውን አዶናይን ድርጅቱ የአፍሪካ ቲክቶክ አዋርድና ለኢንተርናሽናል ኢቨንትስ ዝግጅቱ ብራንድ አምባሳደር እና ፓርትነር አድርጎ ሾመዋል። ድርጅቱ አፍሮሃብ ፕሪሚየም ኢቨንትስ በኢትዮጵያ የተመሰረተ የኢትዮጵያን ብሎም የአፍሪካን የወጣቶች የሥራ ፈጠራና ኢኮኖሚ ለማሳደግ የሚሰራና የኢትዮጵያንና የአፍሪካን ባህላዊ ኢኮኖሚያዊ እንዲሁም የፈጠራ አቅም ለተቀረው ዓለም ለማስተዋወቅ የሚሰራ ድርጅት እንደሆነ አዘጋጆቹ ገልጸዋል። ከዚህም ጋር በተያያዘ ዓለም አቀፍ ተጽዕኖ ፈጣሪ ግለሰቦችን በመጋበዝ እና በማስመጣት የኢትዮጵያን ባህል፣ ቱሪዝም፣ ግሬን ሌጋሲ፣ እርሻ ንግድ እና እሴቶችን ለዓለም ከማስተዋወቅ በተጨማሪ ለኤምባሲዎች መንግስታዊ ለሆኑና መንግስታዊ ላልሆኑ ተቋማት ድርጅቶች የፕሪሚየም ኮንፈረንሶችን ስብሰባዎችን ከማዘጋጀት በተጨማሪ አፍሮሃብ ኮንሰርቶችን፣ አፍሮሃብ ቢዩቲ እንዲሁም አፍሮ ቲክቶክ አዋርድን ያዘጋጃል ተብሏል። ከዚህም በተጨማሪ ቲክቶከር አዶናይ የድርጅቱ እና የአፍሪካ ቲክቶክ ብራንድ አምባሳደር በመደረጉ እንዲሁም ፓርትነር አድርጎ መሾሙ እጅጉ እንዳስደስተውና በህይወቱ የሚጠብቀው ታላቅ ነገር እንደሆነ አዶናይ ተናግሯል። በክሪኤቲቪቲ ግን ይህ የሚመስል ሎጎ ለመስራት አንደኛ በራስ መተማመን ያስፈልጋል፣ ኮንፊደንስ ያስፈልጋል። እኔ እሰራዋለሁ የሚል ማለት ነው። እሷን እንፈጥራታለን፣ ክሪኤቲቪቲ እናሳድጋለን። ሰው ነፃነት እንዲኖረውና ወጥቶ በራሱ የፈለገው ነገር ክሪኤት እንዲያደርግ ነው ዋናው ዓላማችን። ከዚህ በላይ ደግሞ እኔ አሁን እንደ አፍሮሃብ ምን እያደረግን ያለ ነው? አይሾ ስፒድን ወደ ኢትዮጵያ ለማምጣት እየሰራን ያለ ነው። ይህ በጣም ደስተኛ ያደርገኛል። አይሾ ስፒድን ለኢትዮጵያ ሙሉ ወጣቶች የበለጠ ሞቲቬሽን ይሰጣል ብዬ አስባለሁ። ተጽዕኖ ይፈጥራል ብዬ አስባለሁ። እኛ ወደምንፈልገው ዓላማ እንደርሳለን። ኢትዮጵያን የበለጠ ኢንተርናሽናል እናደርጋታለን ማለት ነው። አፍሪካን በአጠቃላይ ነው ብላችሁ እና በጣም ደስ ብሎኛል። ዘጠነኛው ኦዳ አዋርድ ተወዳጇን ድምጻዊት ብዙነሽ በቀለን የህይወት ዘመን ተሸላሚ ያደረገ። ከ2010 ዓ.ም ጀምሮ በኪነ ጥበብና በተለያዩ ዘርፎች የተሰማሩትን የኪነ ጥበብ ባለሙያዎችን የሸለመና ያበረታታ የዘለቀው ኦዳ አዋርድ ዘንድሮም ዘጠነኛው የሽልማትና የእውቅና የመስጠት ስነ ስርዓት የፊታችን ህዳር 30 ቀን 2018 ዓ.ም በአዲስ ዓለም አቀፍ ኮንቬንሽን ማዕከል ከቀኑ 11 ሰዓት ጀምሮ በድምቀት እንደሚከናወን አዘጋጆቹ ባለፈው ህዳር 16 ቀን 2018 ዓ.ም በሰጡ መግለጫ አብራርተዋል። ዘጠነኛው ኦዳ አዋርድ ከሀገር ውስጥ የሙዚቃ ስራዎች ለሽልማት እጩዎችን የሚያቀርብበት 6 ዘርፎች ሲኖሩት እነሱም የህይወት ዘመን ተሸላሚ፣ የዓመቱ ምርጥ ተጽዕኖ ፈጣሪ አርቲስት፣ የዓመቱ ምርጥ ቪዲዮ ክሊፕ፣ የዓመቱ ምርጥ ሴት ድምጻዊት፣ የዓመቱ ምርጥ ወንድ ድምጻዊ፣ የዓመቱ ምርጥ ሀገረኛ ዘፋኝ ናቸው። የ2018 ዓ.ም የዘጠነኛው ኦዳ አዋርድ የህይወት ዘመን ተሸላሚ የአማርኛና የኦሮምኛ ሙዚቃ ተጫዋቿ የነበረችውን ተወዳጇን ድምጻዊት ብዙነሽ በቀለን አድርጓል። ብዙነሽ በቀለን ከዚህ ዓለም በህይወት ከተለየች 36 ዓመት አልፏታል። እንኳን ደህና መጣችሁ። እንኳን ለዚህ ቀን አደረሰን። እንኳን ለዘጠነኛው ኦዳ አዋርድ ሁላችንም በሰላም ደረስን። አብዛኞቻችሁን በየአመቱ ስለምንገናኝ ብዬ ነው። ዛሬም ስለተገናኘን በጣም ደስ ብሎኛል። እኔ በሻፍቶ ለማርያም እባላለሁ። የኦዳ አዋርድ አዘጋጅ ነው ካምፓኒ የሻፍቶ ለማርያም መልቲሚዲያ ስራ አስኪያጅና ባለቤት ነኝ። በስተቀኝ አቶ ተሾመ ተክሩ ይገኛሉ። በቱሪዝም ሚኒስቴር የቱሪዝም ፕሮሞሽን መሪ ስራ አስፈጻሚ ናቸው። በስተግራይ ደግሞ ቦሶና ዴሬሳ ይገኛል። የኦዳ አዋርድ ቪዲዮ አዘጋጅ ነው። ዛሬ እዚህ የተገናኘ ነው ስለ ዘጠነኛው ኦዳ አዋርድ አጠቃላይ ዝግጅታችን ምን ይመስላል፣ በእለቱስ ምን እንጠብቃለን የሚለውን ዝርዝር ጉዳይ ለመነጋገር ነው። እንደምታውቁት ኦዳ አዋርድ ከዛሬ 9 ዓመታት በፊት መነሻውን የአፋን ኦሮሞ የኪነ ጥበብ ስራዎችን ማወዳደርና ማበረታታት አድርጎ የተነሳ በጊዜ ሂደት ግን የተለያዩ የሀገራችን ቋንቋዎችን እየጨመረ ከ7ኛው ኦዳ አዋርድ ጀምሮ ደግሞ ከሀገራችንም ወጥቶ ኢስት አፍሪካን ሱፐርስታር በሚል መጠሪያ ከምስራቅ አፍሪካ
የተገኙ ጥበባዊ ስራዎችን በተለይ ሙዚቃን ከየውጭ ጉዳይ ሚኒስቴር እንዲሁም ደግሞ ሀገራችን ከሚገኙ ዩኒቨርሲቲዎች ጋር በመተባበር አሸናፊዎችን በመምረጥ ከ30 በላይ ተሸላሚዎችን እዚህ ሀገራችን ጋብዞ ለመሸለም በቅቷል። በዚህ ሂደት በጣም ትልልቅ የሆኑ ኢስት አፍሪካ ላይ ተጽዕኖ ፈጣሪ የሆኑ ድምፃውያን እነ ኤዲ ኬንዞን ማንሳት ይቻላል መጥተው ለመሸለም የቻሉበት ዝግጅት ነበረ። 9ኛው ኦዳ አዋርድም ልክ እንደቀደሙት ሁሉ አዳዲስ ነገሮችን ይዞ ከፍ ባለ ደረጃ ለማድረግ ነው ዝግጅታችንን አጠናቀናል። የዘንድሮ ኦዳ አዋርድ በአዲስ አበባ ኮንቬንሽን ሴንተር ህዳር 30 የሚካሄድ ይሆናል። ከቀኑ 10 ሰዓት ጀምሮ ዝግጅቱ የሚካሄድ ነው የሚሆነው። በዚህም ዝግጅት ላይ በተለይ ሙዚቃ ላይ አተኩረን ከአሁን በፊት በተለያዩ ዘርፎች ላይ በተለይ በአፋን ኦሮሞ የተሰሩ የኪነ ጥበብ ስራዎችን በመጽሐፉም በፊልሙም ስንል ነበር። አሁን ግን ሙዚቃ ላይ ብቻ አተኩሮ በተለይ ደግሞ ሀገራችን ላይ ጥበባት የሚሰሩባቸው ትልልቅ ቋንቋዎች አሉ። አድማጭም የጥበብ ስራዎችን በርካታ ስራዎች የሚሰሩባቸው ቋንቋዎች ከነዛ መካከል ተጽዕኖ ፈጣሪ ናቸው ብለን ያሰብናቸውን መርጠን እንዲሁም ደግሞ እንደተለመደው ከኢስት አፍሪካ ብቻ ሳይሆን ከመላው አፍሪካ የተወጣጡ ከ13 ሀገራት የሚመጡ የአፍሪካ ጥበበኞችንም የምንሸልምበት ዝግጅት ይሆናል። በዚህ ዓመት ኢስት አፍሪካን ሱፐርስታር የሚለው ይቀርና አፍሪካን ሱፐርስታር በሚል ዘርፍ ከሩዋንዳ፣ ከማሊ፣ ከሞሮኮ፣ ከአንጎላ፣ ከማዳጋስካር፣ ከኬንያ፣ ከጅቡቲ፣ ከሲሼልስ፣ ከጋና፣ ከቶጎ፣ ከደቡብ ሱዳን፣ ከዩጋንዳ እና ከቡርኪና ፋሶ የተመረጡ ተሸላሚዎች መጥተው ሽልማታቸውን የሚወስዱ ይሆናል። ከዚህም ባሻገር አህጉራችን ላይ አሉ የተባሉ ተጽዕኖ ፈጣሪ ቲክቶከሮችም እዚህ ተገኝተው አዋርዱን ለተከታዮቻቸው የሚያደርሱ ይሆናል። ከሀገር ውስጥ ሽልማቶች መነሻችን በሆነው በአፋን ኦሮሞ ደግሞ የዓመቱ ምርጥ ተጽዕኖ ፈጣሪ አርቲስት፣ የዓመቱ ምርጥ ቪዲዮ ክሊፕ፣ የዓመቱ ምርጥ ሴት ድምፃዊት፣ የዓመቱ ምርጥ ወንድ ድምፃዊ የሚሸለሙ ይሆናል። የህይወት ዘመን ተሸላሚያችንም እንዲሁ የሚሸለም ይሆናል። በዚህ ዓመት የህይወት ዘመን ተሸላሚ የሆነችው እጅግ የምንወዳት የምናከብራት ስራዎቿን ሁሌም ምንሰማ ምናደንቃት ብዙነሽ በቀለ ናት የዘንድሮ የህይወት ዘመን ተሸላሚያችን የምትሆነው። ከዛ ባሻገር ግን ቀደም ሲል ለመጥቀስ እንደሞከርኩት ቋንቋው የተመረጡ በባህል ዜማቸው የሚታወቁ ድምፃውያን እንዲሁ ተሸላሚ የሚደረጉበት ይሆናል። ከአሁን በፊት እንደምታውቁት 60% በዳኞች ምርጫ የተቀረውን ደግሞ 40% በኤስኤምኤስ ምርጫ ነበረ ስናደርግ የነበረው። በዚህኛው ዓመት ግን በwww.odaaward.com ዌብሳይት ላይ በመግባት አድናቂዎች በቀጥታ የሚፈልጉትን የጥበብ ስራ እንዲመርጡ እድል አመቻችተናል። ከፒፕልስ ቾይስ አዋርድ ነው የሚሆነው ማለት ነው። ፍጹም በአድናቂዎች ወይም በተከታዮች ምርጫ ብቻ የሚሆን ሽልማት ነው የሚሆነው። በዚህ ዓመት ዛሬ ይጀመራል ምርጫው። መምረጥ የፈለገ አድናቂ ነኝ እንትና ማሸነፍ አለበት የሚለውን ሰው ገብቶ www.odaaward.com ላይ መምረጥ ይችላል። ከዛ ባሻገር ግን ከቀናት በኋላ ደግሞ በቴሌብር ሱፐር አፕ ላይ ገብቶ እንዲሁ መምረጥ የሚችልበት ሁኔታ ይመቻቻል። በዚህ ዓመት እንግዲህ ለየት ያሉ ነገሮች ብለን ያሰብናቸው እነዚህ ናቸው። በጥያቄና መልስ ሂደቱ ደግሞ ነገሮችን እያጠራ እንሄዳለን።
የኢትዮጵያ ማህበራዊ ሚዲያ ይዘት ፈጣሪዎች ማህበር እውቅና አግኝቶ በይፋ ተመሰረተ። የኢትዮጵያ የማህበራዊ ሚዲያ ይዘት ፈጣሪዎች ማህበር መመስረቱን በተመለከተ በትላንትናው ዕለት ህዳር 19 ቀን 2018 ዓ.ም መስራቾችና ተጽዕኖ ፈጣሪዎች በተገኙበት በስካይላይት ሆቴል በተገኙበት ጋዜጣዊ መግለጫ ተሰጥቷል። የማህበሩ አባል ለመሆን በየትኛውም ማህበራዊ ሚዲያ ላይ የሚሰራ እድሜው ከ18 ዓመት በላይ እና ከ5000 በላይ ተከታይ ያለው ድረገጽ ሊኖረው እንደሚገባ ጠበቃ ሰብለ አሰፋ በተለይ ለሚዲያ ባለሙያዎች ተናግራለች። ጠበቃ ሰብለ አሰፋ እንደገለጸችው ማህበሩ ከ8 ወራት በፊት ጀምሮ የታሰበበት መሆኑና በኢፌዴሪ የሲቪል ማህበረሰብ ኤጀንሲ ከህዳር 12 ቀን 2018 ዓ.ም ጀምሮ ሙሉ እውቅና ማግኘት ተነግሯል። ማህበሩ ዓላማው ይዘት ፈጣሪዎችን በማንኛውም ድረገጻቸው ላይ ለሚገጥማቸው ችግሮች እንዲሁም በቀረጻ ወቅት ፍቃድ ለማግኘት የሚያስችሉ ስራዎችን እንደሚሰራ ተጠቁሟል። ከዚህም ባሻገር የልምድ ልውውጥና የተለያዩ ስልጠናዎችንም እንዲያገኙ ያደርጋል ተብሏል። በኢትዮጵያ ከ3 ሚሊዮን በላይ የቲክቶክ ተጠቃሚዎች መኖራቸው የተጠቆመ ሲሆን የይዘት ፈጣሪዎች መብት በጠበቀ መልኩ አባላቱን ወክሎ የሚከራከር ማህበር መሆኑ ተነግሯል። ራሳቸው የጠቀሙ ማህበረሰቡን በማይነካና አግባብነት ባለው መልኩ ለተጠቃሚው እንዲዳረስ የሚያስችል የተለያዩ ስራዎችን ይሰራል ተብሎ ይጠበቃል። ማንኛውም መስፈርቱን ማሟላት የሚችል ይዘት ፈጣሪ የማህበሩ አባል መሆን እንደሚችል እና አላስፈላጊ የሆኑ ከኢትዮጵያ ባህል ውጭ ይዘቶችን የሚሰሩ ማስቆም እንዲሁም ስልጠና መስጠትን በተመለከተ የተለያዩ ስራዎችን ለመስራት እቅድ እንዳላቸው ተጽዕኖ ፈጣሪ ወይም ቲክቶከር ብሩክ ኒውስ ተናግሯል። የብዙሃን ማህበር ሆነን ተመስግበናል ማለት ነው። ስለዚህ ይሄ ነገር ማህበሩ ለሁሉም ከ5000 በላይ ተከታይ ያለውና እድሜው ከ18 ዓመት በላይ ለሆነ ክፍት ነው። ማንኛውም ሰው አባል መሆን የሚችልበት ነው። ያው እንዳልኩት መብትና ግዴታዎች ይኖራሉ። ይሄ በዋናነት በመተዳደሪያ ደንቡ የተቀመጠ ነው። ግን በጊዜ ሂደት ምንድነው በአወቃቀር ደረጃ ማህበሩ አንደኛ ስራ አስፈጻሚ ቦርድ አለው 8 አባላትን የያዘ፣ ሌሎች ደግሞ ጠቅላላ ጉባኤ ያለው። በአሁኑ ሰዓት የጠቅላላ ጉባኤ አባላት ወደ 19 ናቸው። ነገር ግን አባላት እየጨመሩ ሲሄዱ በርከት የሚልና በዋናነት ውሳኔ የሚተላለፈው በአባላቱ በሚገኙበት እያንዳንዳቸው የራሳቸው ድምጽ ስለሚኖራቸው በጠቅላላ ጉባኤ ይሆናል ማለት ነው። ሌሎች ዝርዝር ነገሮች በቦርዱ በጠቅላላ ጉባኤውም እየተዘጋጁ አብሮ በአባላቱ የሚዳብር ይሆናል ማለት ነው። ማህበሩ ዞሮ ዞሮ መብትና ግዴታቸው ምንድነው የሚለውን ሌሎችም የውስጥ ደንቦች እየተዘጋጁ ነው የምንቀጥለው ማለት ነው። በዚሁ አጋጣሚ ምንድነው እዚህ ጋር የማህበሩ አባላት ከሁሉም ዘርፎች የተወጣጡ ናቸው። የስራ አስፈጻሚ አባላትም የቦርድ አባላትም ሆነው እዚህ ጋር የምታዩቸው የተሰየሙት ሁሉንም አይነት ከኮንተንት አንጻርም ከጾታ አንጻርም ከሁሉም አይነት አንጻር የማካተትና አካታችነት ያለው ለማድረግ በከፍተኛ ሁኔታ ተሞክሯል። ይህንን ማህበር ለማቋቋም እንግዲህ ላለፉት 7 እና 8 ወራት ያክል ስራዎች ተሰርተዋል። በከፍተኛ ሁኔታ ከሌሎች ሀገራት የዲጂታል ኮንተንት ክሬተርስ አሶሲዬሽኖች ጋር በምን መልኩ ተቀራራቢነት ያላቸው ነገሮች ምን አይነት ስራዎች በማህበር ደረጃ መስራት ይቻላል፣ እንደ ኮንተንት ክሬተርስ ሁላችንም እዚህ ጋር ያለነው ሰዎች ኮንተንት ክሬተርስ ሆነን መቀጠል ከቻለን ምን አይነት ጥቅሞችን ማግኘት እንችላለን፣ ምን አይነት ግዴታዎችስ ሊኖሩብን ይገባል የሚሉ ሰፊ የተባሉ ውይይቶችን አድርገናል ባለፉት 7 እና 8 ወራት ማለት ነው። በዚህ ውስጥም ታዲያ የማህበሩ እውቅና በመንግስት እንደተሰጠው እንግዲህ አሁን ወደ እናንተ ይህንን መረጃ ይዘን ልንወጣ ችለናል። ከነዚህ መሀል ከማህበሩ አባላት መካከል እንግዲህ ተራ በተራ ሁሉም የየራሳቸውን ሀሳብ ያነሳሉ። ባለፉት ጊዜያት ውይይት ስናደርግባቸው የነበሩትን ጉዳዮች ማለት ነው። ለማስተዋወቅ ያክል ምናልባት እዚህ ጋር ያሉትን የአብስራ ፍጹም ትባላለች። በሶሻል ሚዲያ ላይ ብዙዎቻችሁ ታውቋታላችሁ። ኢንተራክቲቭ የሆኑ ላይፍ ስታይል ነገሮች ላይ በጣም ተወዳጅነትን ያተረፈች ልጅ ነች። እንግዲህ ጠበቃ ሰብለ አሰፋ ብዙዎቻችሁ የምታውቋት ነች። ማስተር አብነት ከበደ በበጎ ስራዎቹ የምታውቁት ሶሻል ሚዲያ ላይ ኢትዮጵያ ውስጥ ከፍተኛ የተባለ ተቀባይነት ያለውና ከመልካም ስራዎቹ ጎን ለጎን የሶሻል ሚዲያ ተጽዕኖ ፈጣሪነት ምንድነው የሚለውን በጉልህ ያሳየ ወንድማችን ነው። እሱም ከ4.6 ሚሊዮን በላይ ተከታዮች አሉት። ሶለን ለሜሳን ብዙዎቻችሁ ታውቁታላችሁ በቲክቶክ ክሬቲቭ አዋርድ አዘጋጅነት እንዲሁም ደግሞ በተለያዩ ስራዎች ላይ የምታውቁት ወንድማችን ነው።
ህሊና ሙቼም እንደዚሁ ታውቋታላችሁ ሶሻል ሚዲያ ላይ ስም ለማስተዋወቅ ያክል ነው። ሀያት ናስር ዩቲናስ እንግዲህ ሁላችንም ንግስቷ ምንላት ማለት ነው በቲክቶክ ሌሎች ሶሻል ሚዲያዎች ላይም በዋናነት ሁላችንም ስለምናውቃት ማስተዋወቅ አያስፈልግም። ብሩክ ቢኬ ብሩክ ውብሸት በዜናው ዘርፍ በጣም በርካታ ስራዎችን የሰራ ነው። በዚህ በኩል ስመጣ ቢኒያም አለሙ በሰላም ዘርፍ በከፍተኛ ሁኔታ እንቅስቃሴ የሚያደርግና እንደዚሁም ደግሞ በቲክቶክ ክሬቲቭ አዋርድ ላይ የሰላም አሸናፊ ሆኖ ያሸነፈ ነው። ቤተልሔም አዳሙን በኮሜዲ ስራዎቿ እናውቃታለን። እንደዚሁም በቴሌቪዥን ድራማዎች ላይ በደንብ የምትሰራ የአርት ሰው ነች። እንዲሁም ባለቤቷ ትንሳኤም አለ አብረው በኮንተንት ክሬሽን ላይ ይሰራሉ። እነ ሊዲያ እነ ወንድም ካሊድ እነ ዮኒም እዚህ የተገኙትን የተወሰኑትን ለመጥቀስ ያክል ነው። ስለዚህ ከያብስራ ወይም ከሽሮቤል ጀምርና ሌሎቹም ሀሳባቸውን እየሰጡ ይቀጥላሉ። በመጨረሻም ሶስተኛው የቲክቶክ ክሬቲቭ አዋርድ ዛሬ ህዳር 20 ቀን 2018 ዓ.ም በአዲስ አበባ ኮንቬንሽን ማዕከል ይካሄዳል ተባለ። ዩቲናስና አዶናይ የመጨረሻው ተፋላሚዎች ሆነዋል። መኪናዋን ማን ይወስዳት ይሆን? የብዙዎች ጥያቄ ነው። ዩቲናስ ወይስ አዶናይ? ብዙዎች በጉጉት እየጠበቁት ይገኛሉ። ዛሬ ህዳር 20 ቀን 2018 ዓ.ም በአዲስ ኮንቬንሽን ማዕከል የሚካሄደው ታላቁ ፍጥጫ ነው በጉጉት እየተጠበቀ ይገኛል። ዩቲናስ ወይስ አዶናይ? የመኪናውን ሽልማት ማን ይወስደው ይሆን?